ሰላም እንዴት ናችሁ? ይህ አዲስ ጤና የተሰኘው በአዲስ ዓለም ወልደ ሚካኤል የተዘጋጀ የሚቀርብላችሁ ፕሮግራም ነው። እንደሚታወቀው ከዚህ ቀደም ብዙዎችን መድረስ የቻልንበት ሽሩሮ የተሰኘ አስተማሪ ፕሮግራም በደቡብ ኤፍኤም ነበረን። አሁን ደግሞ በዚህ ፕላትፎርም መጥተናል። እንግዲህ ፕሮግራማችን ግቡን እንዲመታ የእናንተ የአድማጭ ተመልካቾቻችን እገዛ በእጅጉ ያስፈልገናል። ስለሆነም ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ብዙዎችን መድረስ እንድንችል እንድትረዱን በአክብሮት እንጠይቃለን። የዛሬ ፕሮግራማችን የመጀመሪያ ፕሮግራማችን ነው የሚሆነው። ፕሮግራማችንንም የምንጀምረው በዓለማችን ብዙዎችን ለህመምና ለሞት የዳረገውን የካንሰር ህመምን አስመልክቶ መረጃ በመስጠት ነው። ስለ ካንሰር ህመም ስናነሳ በካንሰር ህመም ሞት ምክንያት ያጣናቸው በርካታ ሰዎች ወደ ውስጣችን ይመጣሉ። ቤተሰቦቻችን፣ ጓደኞቻችን፣ የስራ ባልደረቦቻችን፣ በተለያየ አጋጣሚ ያወቅናቸው ያከምናቸውና በርካታ ሌሎችንም ሰዎች። ታዲያ ይሄ ካንሰር ህመም መከላከል ስለማንችል ነው ወይስ ለምንድን ነው የሚሉና ሌሎች በርካታ ከካንሰር ህመም ጋር ተያያዥ የሆኑ ጉዳዮችን እያነሳን እንማማራለን። አብራችሁን ቆዩ። ዓለም አቀፍ ስርጭቱን ስንመለከት በዓለማችን 20 ሚሊዮን የሚሆኑ ሰዎች በአመት በካንሰር ይያዛሉ። ከነዚህም መካከል ደግሞ 9.7 ሚሊዮን የሚሆኑት ይሞታሉ። ከሚሞቱት ሰዎች መካከል ታዲያ 70% የሚሆኑት በማደግ ላይ ባሉ እንደ ኢትዮጵያ ባሉ ሀገራት መካከል የሚከሰቱ ሞቶች ናቸው። ስርጭቱን እንግዲህ ስንመለከት ባደጉ ሀገራት ወይም ደግሞ እንደ አውሮፓ፣ አሜሪካ ያሉ ሀገሮች ላይ የስርጭት መጠኑ ከፍተኛ ነው። ነገር ግን የሞት መጠናቸው አነስተኛ ነው። የስርጭት መጠናቸው ከፍተኛ ነው ስንል በምን ምክንያት ነው የሚለውን ስንመለከት እንግዲህ ሄልዝ ሲኪንግ ቢሄቪየራቸው ወይንም ደግሞ ወደ ጤና ተቋም የመሄድ ባህላቸው፣ ቅድመ ልየታ የማድረግ ባህላቸው ከፍተኛ ስለሆነ ከፍ ይላል። ሌላኛው ደግሞ የስርጭት መጠኑ ከፍ እንዲል የሚያደርገው እድሜ ነው። በእነሱ ሀገር ላይፍ ኤክስፔክተንሲያቸው ከፍ ያለ ከመሆኑ ጋር ተያይዞ የካንሰር ስርጭትም እንዲሁ ከፍ ይላል ማለት ነው። ሌላው እንግዲህ የአኗኗር ዘይቤያቸው እንደሚታወቀው አመጋገባቸው፣ እንዲሁም የሰውነት ክብደታቸው ወይም ኦቤሲቲ የምንለው ነገር በእነሱ ሀገር በስፋት የሚታይ ከመሆኑ ጋር ተያይዞ የካንሰር ስርጭትም ከፍ ያለ ነው። ወደ እኛ ሀገር ወይም ደግሞ ወደ ታዳጊ ሀገራት ስንመጣ ደግሞ የካንሰር የስርጭት መጠኑ አነስተኛ ነው ወይም ዝቅተኛ ነው ስንል በእርግጥም ዝቅተኛ ሆኖ ነው የሚለው ጥያቄ ምልክት ውስጥ የሚገባ ነገር ነው። ምክንያቱም በእኛ ሀገር ሳንታመም ወደ ጤና ተቋም ሄደን የመታየት ወይም ደግሞ ቅድመ ልየታ የማድረግ ባህላችን አነስተኛ ከመሆኑ ጋር ተያይዞ ቀድመን የመለየት ወይም ደግሞ የካንሰር ህመምን መጠን የመመዝ ሁኔታ አነስተኛ ነው የሚሆነው። ወደኛ ሀገር እንግዲህ ለህክምና የሚመጡ ሰዎች ስቴጅ 3 ስቴጅ 4 ከደረሱ በኋላ የሚመጡ ከመሆናቸው ጋር ተያይዞ የካንሰር መጠን አነስተኛ ነው እንላለን። ነገር ግን ቅድምም እንዳልኩት የሞት መጠን በጣም በርካታ ነው። 70% የሚሆነውን ሞት የሚይዙት እንግዲህ ማደግ ላይ ባሉ ሀገራት የሚከሰተው ነው። እንግዲህ ይህን ያህል ካልን ባደጉ ሀገራት ምን አይነት የካንሰር አይነቶች ይታያሉ፣ እንዲሁም ደግሞ በማደግ ላይ ባሉ ሀገራት ምን አይነት የካንሰር ህመሞች ይታያሉ የሚለውን እናያለን። እንግዲህ ባደጉ ሀገራት ላይ በሴቶች ላይ የሚታዩ የካንሰር አይነቶች በመጀመሪያ ደረጃ የሚታየው የጡት ካንሰር፣ የሳምባ ካንሰር እና የትልቁ አንጀት ካንሰር ሲሆን በማደግ ላይ ባሉ ሀገራት ላይ ደግሞ የሚታየው የጡት ካንሰር፣ የማህፀን ካንሰር እና የሳምባ ካንሰር ናቸው። በወንዶች ላይ ደግሞ ስንመለከት ባደጉ ሀገራት ላይ የፕሮስቴት ካንሰር፣ የሳምባ ካንሰር እና የትልቁ አንጀት ካንሰር ሲሆኑ በማደግ ባሉ ሀገራት ላይ ደግሞ የሳምባ ካንሰር፣ የፕሮስቴት ካንሰር፣ የጉበትና የጨጓራ ካንሰር በቅደም ተከተል የምንመለከታቸው ናቸው። እንግዲህ ወደ ኢትዮጵያ ስንመጣ ደግሞ በሴቶች ላይ በብዛት የሚታዩ የካንሰር አይነቶች የጡት ካንሰር፣ የማህፀን በር ካንሰር፣ የትልቁ አንጀት ካንሰር፣ የማህፀን ካንሰር እንዲሁም ደግሞ እንቁላል ማምረቻ ወይም ኦቫሪያን ካንሰር የምንለው በሀገራችን በሴቶች ላይ በብዛት ወይም ደግሞ በቅደም ተከተል የሚታዩ ናቸው። በወንዶች ላይ ስንመለከት ደግሞ የፕሮስቴት ካንሰር፣ ኮሎሬክታል የምንለው ወይም የትልቁ አንጀት ካንሰር፣ ሊምፎማ፣ የጉሮሮ ካንሰር እና የሳምባ ካንሰር በቅደም ተከተል በእኛም ሀገር የሚታዩ ናቸው። እዚህ ጋር አንድ ጥያቄ ልንጠይቅ ይገባናል። ካንሰር ከወንዶች ይልቅ ሴቶችን ያጠቃሉ ብለን ስንመለከት፣ አዎ ካንሰር ከወንዶች ይልቅ በሴቶች ላይ የመገኘት እድሉ ከፍተኛ ነው። በፐርሰንት ስንመለከተው ወይም ደግሞ በሬሾ ስናየው 2/3 የሚሆኑ ሴቶች በካንሰር የመያዝ እድል አላቸው። በፐርሰንት ስናየው ደግሞ 67% የሚሆኑት ሴቶች በካንሰር የመያዝ እድል አላቸው። ያም ስንል እንግዲህ በአመት በካንሰር ከሚያዙ ሰዎች መካከል 67% የሚሆኑት ሴቶች ናቸው ማለት ነው። ስለዚህ በዛሬ ፕሮግራሜ ትኩረት ሰጥቼ ማየት የፈለኩት በሴቶች ላይ የሚከሰቱ የካንሰር አይነቶችን ነው። በሌላ ፕሮግራሜ በወንዶች ላይ የሚከሰቱ ካንሰር አይነቶችን እና መከላከያቸው ምንድን ነው የሚሉ ነገሮችን በዝርዝር የምንመለከት ይሆናል። በእኛ ሀገር እንግዲህ በስፋት ወይም ደግሞ በብዙ የሚታየው የጡት ካንሰር እና የማህፀን በር ካንሰር ነው። በቁጥር ስንመለከተው እንግዲህ በአመት 17,000 የሚሆኑ ሴቶች በጡት ካንሰር የመያዝ እድል አላቸው። ከነዚህም መካከል ደግሞ 9,600 አካባቢ ይሞታሉ ማለት ነው። ወደ ማህፀን ጫፍ ካንሰር ደግሞ ስንመጣ 8,168 ያህል እናቶች ወይም ደግሞ ሴቶች በማህፀን ጫፍ ካንሰር ይያዛሉ። ከነዚህም መካከል እንግዲህ ወደ 6,000 አካባቢ ይሞታሉ ማለት ነው። የጡት ካንሰርን ስንመለከት በአጠቃላይ በካንሰር ከተመዘገቡ ሞቶች መካከል 33% የሚሆነውን የሚይዘው የጡት ካንሰር እንዲሁም ደግሞ 17% የሚሆነውን የካንሰር ሞት የሚይዘው የማህፀን ጫፍ ካንሰር ነው።
የጡት ካንሰር መንስኤው ምንድነው ብለን ስንመለከት መንስኤው ይሄ ነው ብለን መናገር ባንችልም ግን አጋላጭ የሆኑ ምክንያቶች አሉ። እነዚህን አጋላጭ የሆኑ ምክንያቶችን እንመለከታለን። የመጀመሪያው እንግዲህ አጋላጭ ምክንያት ብለን የምንለው እድሜ አንዱ ለጡት ካንሰርም አጋላጭ ምክንያት ነው። እድሜ እየጨመረ ሲሄድ በካንሰር የመያዝ እድልም እየጨመረ ስለሚሄድ እድሜ ምክንያት በካንሰር የመያዝ እድል ከፍ ይላል ማለት ነው። ሌላኛው እንግዲህ የቤተሰብ ታሪክ ነው። የቤተሰብ ታሪክ ስንል በቤተሰብ ውስጥ ከዚህ ቀደም በጡት ካንሰር የተያዘ ሰው ካለ በዛ ቤተሰብ ውስጥ በጡት ካንሰር የመያዝ እድል ይኖራል ማለት ነው። ሌላኛው እንግዲህ የሆርሞን ለውጦች ነው። የሆርሞን ለውጦች ስንል እንግዲህ ቀደም ብለው ከ12 ዓመታቸው በፊት የወር አበባ ያዩ ልጆች በካንሰር የመያዝ እድላቸው ከሌሎቹ ጋር ሲነጻጸር ከፍ ያለ እንደሆነ ጥናቶች ያሳያሉ። እንዲሁም ደግሞ ከ55 ዓመታቸው በኋላ ያረጡ እናቶች ወይም ደግሞ ዘይተው ያረጡ እናቶችም እነዚሁ በጡት ካንሰር የመያዝ እድላቸው ከፍተኛ እንደሆነ ጥናቶች ያሳያሉ። ሌላው እንግዲህ የአኗኗር ዘይቤ ነው። የአኗኗር ዘይቤ ስንል እንግዲህ አካላዊ እንቅስቃሴ አለማድረግ፣ አልኮል መጠጦችን መጠጣት የመሳሰሉ ነገሮች እነዚህ ለካንሰር አጋላጭ ምክንያቶች ናቸው። ሌላው ሳልጠቅሰው ማላልፈው እንግዲህ ከጨረር ጋር ተያይዞ ስራዎችን የሚሰሩ ሴቶችም እንዲሁ ለጡት ካንሰር የተጋለጡ ይሆናሉ ማለት ነው። እንግዲህ አጋላጭ መንገዶችን ከተመለከተን መከላከያ መንገዶችስ አሉት ወይ የሚለውን እንመለከታለን። ምንም እንኳን እንግዲህ ሁሉም የጡት ካንሰር መከላከል የማንችላቸው ቢሆንም የተለያዩ ጥንቃቄዎችን በማድረግ ተጋላጭነታችንን መቀነስ እንችላለን። የመጀመሪያው እንግዲህ ጤናማ የሆነ የሰውነት ክብደት እንዲኖረን ማድረግ ነው። እንግዲህ በተለያየ ምክንያት የሰውነት ክብደታችን ሲጨምር ለበሽታም ያለን ተጋላጭነት እንግዲህ ይጨምራል ማለት ነው። የጡት ካንሰርም እንዲሁ ነው። የሰውነት ክብደታችን ከፍተኛ ሲሆን ወይም ኦቤስ ስንሆን በጡት ካንሰር የመያዝ እድላችንን ከፍ ይላል ማለት ነው። ይህንን መቆጣጠር ያስፈልጋል። አካላዊ እንቅስቃሴዎችን ማድረግ ያስፈልጋል ማለት ነው። ቢያንስ በቀን 30 ደቂቃ አካላዊ እንቅስቃሴ ማድረግ ይኖርብናል። አካላዊ እንቅስቃሴ ማድረግ ለጡት ካንሰር ብቻ ሳይሆን ለተለያዩ በሽታዎች እንደ መከላከያ መንገድ የሚወሰድ ስለሆነ ቢያንስ በቀን 30 ደቂቃ ሌሎች ስፖርቶችን ማድረግ ባንችል እንኳን ወክ ማድረግ መልመድ ይኖርብናል ማለት ነው። ሌላው እንግዲህ ጡት ማጥባት ነው። ቢያንስ ለተከታታይ 6 ወራት ጡት ማጥባት ይኖርብናል። አንዲት እናት ማጥባቷ ለካንሰር ያላትን ተጋላጭነት የሚቀንስ። በአሁኑ ጊዜ እንግዲህ ሰዎች ጡት የማያጠቡበት ሁኔታ ይኖራል። ነገር ግን ጡት ማጥባት በራሱ አንድ የበሽታ መከላከያ መንገድ ስለሆነ እናቲቱ ጡት ማጥባቷ ለልጁ ካለው ቤኔፊት ወይም ለልጁ ካለው ጥቅም ባሻገር ለእናትየውም ጠቀሜታ ያለው ስለሆነ ጡት ማጥባት ይኖርባታል ማለት ነው። ሌላው እንግዲህ ከአልኮል ከሲጋራ መራቅ በጣም ያስፈልጋል። እነዚህን የሚጠቀሙ ሰዎች ለካንሰር ያላቸው ተጋላጭነት ከፍተኛ ስለሆነ ከነዚህ ነገሮች መራቅ ያስፈልጋል። በመጨረሻም እንግዲህ ጤናማ የሆነ አመጋገብ ያስፈልጋል ማለት ነው። ይህ ማለት እንግዲህ አትክልት፣ ፍራፍሬዎችን የመመገብ ባህል ሊኖረን ይገባል ማለት ነው። በአብዛኛው በእኛ ሀገር እንደዚህ አይነት አመጋገቦች የተለመዱ አይደለም። አሁን ግን የተሻለ ነገር አለ። ስለዚህ ጤናማ የሆነ አመጋገብን መልመድ ይኖርብናል ማለት ነው። እንግዲህ ስለ መከላከያ መንገዱ ይህንን ካልን ቅድመ ልየታ ያስፈልጋል። የጡት ካንሰር መንስኤውን ይሄ ነው ብለን ማለት እንኳን ባንችል ቀድመን ወዲያውኑ ምልክት እንዳሳየ ካንሰሩ ቢገኝ የመዳን እድልን በጣም ከፍተኛ ነው የሚያደርገው። እንግዲህ በተለያዩ የሕክምና አይነቶች ቶሎ ታክሞ የመዳን እድልን ከፍ ያደርገዋል ማለት ነው። ስለዚህ እንዴት ነው ቅድመ ልየታ የምናደርገው ብለን ስንል የመጀመሪያው ራስን በራስ የመመርመር ሁኔታ ነው። ራስን በራስ የመመርመር ሁኔታ ስንል እንግዲህ አንዲት ሴት የወር አበባዋን በቆመ ከ3 እስከ 5ኛ ቀን በመስታወት ፊት በመቆም ጡቷን ትመለከታለች ማለት ነው። ጡቷን ስትመለከት በጡቷ ላይ የተለየ ነገር ካለ፣ እብጠት ካለ፣ የጡቷ ቆዳ መቀየር ካለ፣ በጡቷ ጫፍ የሚወጣ ፈሳሽ ካለ እነዚህን ነገሮች ካስተዋለች ወደ ጤና ተቋም መሄድ ይኖርባታል ማለት ነው። ሌላኛው እንግዲህ በአመት አንድ ጊዜ ብረስት ክሊኒካል ኤግዛሚኔሽን የምንለው ወይንም ደግሞ በጤና ተቋም በጤና ባለሙያ የሚደረግ የጡት ምርመራ ያስፈልጋል ማለት ነው። ሌላኛው እንግዲህ እድሜያቸው ከ45 በላይ የሆኑ ማድረግ ያለባቸው በአመት አንድ ጊዜ የማሞግራም ምርመራ መደረግ ይኖርበታል ማለት ነው። በአብዛኛው በእኛ ሀገር ስንመለከት ሴቶች ሄልዝ ሲኪንግ ቢሄቪየራችን በጣም አነስተኛ ነው። ምናልባትም ቤታችን ውስጥ ሰው ቢታመም ለማሳከም በጣም ፈጣኖች ነን። በራሳችን ላይ ለሚከሰት ነገር ግን ብዙም ትኩረት የምንሰጥ አይደለም። እንግዲህ ይህ መረጃ የቀረበበትም ምክንያት ሴቶች ለራሳችን ዋጋ እንድንሰጥ፣ ማድረግ ያለብንን ምርመራ እንድንመረምር፣ በወር አንድ ጊዜ ብረስት ሰልፍ ኤግዛሚኔሽን እንድናደርግ፣ በአመት አንድ ጊዜ ደግሞ ወደ ጤና ተቋማት በመሄድ ክሊኒካል ምርመራ ማድረግ እንድንችል ነው እንግዲህ ይህንን ፕሮግራም ያዘጋጀውበት ዋና ምክንያት። ሌላው እንግዲህ በዚህ አጋጣሚ ደግሞ ለጤና ተቋማት መልእክት አለኝ። ይህም ምንድነው? አመታዊ ደግሞ ምርመራ ለማድረግ ወደ ጤና ተቋማት እናቶች እህቶች በሚሄዱበት ጊዜ ለነሱ የተዘጋጀ ክፍል የተዘጋጀ ጤና ባለሙያ ሊኖር ይገባል። ምንም ነገር ሳይጉላሉ ሄደው ሕክምናቸውን አግኝተው የሚመጡበት ሁኔታ እንዲመቻች በየጤና ተቋማቱ ይህንን የተመለከተ ክፍል ሊዘጋጅ ያስፈልጋል ማለት ነው። ማሳሰቢያ አለ በዚህ አጋጣሚ። አሁን ምናልባትም ይህንን ነገር ብዬ ስላችሁ ጡቶቻችሁን ነካክታችሁ በጡታችሁ ላይ የተለያየ እብጠት አይታችሁ ካንሰር ተይዣለሁ በሚል መረበሽ አይኖርባችሁ። ምክንያቱም በአብዛኛው በጡት ላይ የሚከሰቱ እብጠቶች ወይም የተለያዩ ነገሮች ካንሰር የመሆን እድላቸው አነስተኛ ነው። ነገር ግን ምናልባት
ካንሰር ሊሆኑ ስለሚችሉ ወደ ጤና ተቋማት ሄደው መታየት ይኖርባቸዋል ነው ብዬ ያልኳችሁ እንጂ የትኛውም በጡት ላይ ያለ በጠ ነገር ወይም ከፍ ያለ ነገር ስታዩ ካንሰር ተይዘናል ብላችሁ ስጋት ውስጥ እንድትገቡ አይደለም። ሌላኛው የማህፀን በር ካንሰር ነው። ይህ የማህፀን በር ካንሰር ደግሞ ባደጉ ሀገራት ስንመለከት ለሞት የሚዳርግ በሽታም አይደለም ማለት ነው። በሀገራችን ግን ይሄ የማህፀን ጫፍ ካንሰርም ለሞት የሚዳርግ ቅድም እንዳልኳችሁ በርካታ ሰዎችን ለሞት እየዳረገ ያለ በሽታ ነው ማለት ነው። እንግዲህ ታዲያ እንደ ጡት ካንሰር መንስኤው የማይታወቅ አይደለም። የማህፀን ጫፍ ካንሰር መንስኤው ይታወቃል። ሂውማን ፓፒሎማ ቫይረስ የምንለው ነው። ይህ ቫይረስ እንግዲህ በግብረ ስጋ ግንኙነት የሚተላለፍ ቫይረስ ነው ማለት ነው። አጋላጭ ምክንያቶች ምንድን ናቸው ብለን ስንል እንግዲህ ከ18 ዓመታቸው ቀድመው የግብረ ስጋ ግንኙነት የጀመሩ ሴቶች ላይ የመከሰት እድል አለው ጥናቶች እንደሚያሳዩ። ሌላው ደግሞ ከተለያዩ ሰዎች ጋር የግብረ ስጋ ግንኙነትን የሚያደርጉ ሴቶች ላይም የመከሰት እድሉ ከፍተኛ ነው። ሌላው እንግዲህ የበሽታ የመከላከል አቅምም ሲቀንስ ለምሳሌ በኤችአይቪ የተጎዱ ወገኖቻችን ላይ እንዲሁም ኢሚዩኒቲን የሚቀንሱ በሽታዎች በሚከሰቱበት ጊዜም እንዲሁ የመከሰት እድል ይኖረዋል ማለት ነው። ታዲያ ይህንን በሽታ ሙሉ በሙሉ መከላከል እንችላለን ወይ ብለን ስንል መንስኤው ሂውማን ፓፒሎማ ቫይረስ ስለሆነ ለዚሁ የተዘጋጀ ክትባት አሁን በሀገራችንም አለ። ከ9 እስከ 14 ዓመት ለሆናቸው ልጆች የሚሰጥ ክትባት አለ። ይህንን ክትባት በማስከተብ በሽታውን መከላከል እንችላለን። ከዚያ በላይ የሆኑ ሰዎች ደግሞ ሲሆኑ ቅድመ ልየታዎች አሉ። ቅድመ ልየታዎች በየ3 ዓመቱ ቅድመ ልየታ ይደረጋል። የትኛውም ግብረ ስጋ ግንኙነት የጀመረች ሴት በሙሉ በየ3 ዓመቱ ጤና ተቋማት በመሄድ ቅድመ ልየታ ማድረግ ትችላለች። በነፃ ነው ምርመራው የሚደረገው። በአቅራቢያችሁ ወደሚገኙ የጤና ተቋማት በመሄድ ቅድመ ልየታ ማድረግ ትችላላችሁ ማለት ነው። ከዚህም ደግሞ በተጨማሪ ከ45 ዓመት በላይ የሆኑ እናቶች ሲሆኑ ደግሞ ፓፕስሚር የምንለው በአመት አንድ ጊዜ በማሰራት ቅድመ ልየታ ማድረግ እንችላለን። ምናልባትም ቅድመ ምልክቶች በሚታዩበት ጊዜ ለሕክምናው በጣም ጥሩ ስለሚሆንና ሕክምናዎችም ስላሉ በዚህ ህመም የመሞት እድል አይኖርም ማለት ነው። ምልክቶች አሉት ወይ ይሄ በሽታ ብለን ስንል ደግሞ አዎ የተለያዩ ምልክቶች አሉት። የመጀመሪያው እንግዲህ የወር አበባ ከሄደ በኋላ የሚፈስ የደም መፍሰስ ካለ ይሄ አንዱ ምልክት ሊሆን ይችላል። ሌላው ከግብረ ስጋ ግንኙነት በኋላ ደም መፍሰስ ሲኖር፣ እንዲሁም ደግሞ ሜኖፖዝ ላይ ወይም ካረጠች በኋላ አንዲት ሴት ደም የሚፈሳት ከሆነ እነዚህ ምልክቶች ናቸው። ሌላኛው ከማህፀን የሚፈስ ሽታ ያለው ፈሳሽም የሚኖር ከሆነ ይህም ለማህፀን ጫፍ ካንሰር እንደ ምልክት የሚታይ ነው። በዳሌ አካባቢ የሚከሰት ህመምም ሊኖር ይችላል። እንግዲህ ምልክቶቹን ይህንን ብለን ካልን ቅድም እንዳለው እንግዲህ መከላከያ መንገዶች አሉ። የመጀመሪያው ክትባት ነው። ከ9 እስከ 14 ዓመት ያሉ ታዳጊ ህጻናትን ማስከተብ ነው። ይህን ፕሮግራም የምታደምጡ እናቶች እህቶች ካላችሁ ከ9 እስከ 14 ዓመት ይህን ክትባት ያልወሰዱ ልጆች ካሏችሁ ወደ ጤና ተቋማት በመሄድ ክትባቱን እንዲያገኙ እንድትረዷቸው ያስፈልጋል። ሌላው ደግሞ ቅድም እንዳልነው ምርመራ ማድረግ ነው። ፓፕስሚር የምንለው ሆምጣጤን በመጠቀም የሚደረግ ምርመራ አለ። በየጤና ተቋማቱ ይሰጣል። በመንግስት ጤና ተቋማት ሁሉ በነፃ የሚሰጥ ነው። በሌሎች በግል ተቋማትም ላይ ይህ ምርመራ አለ። እነዚህ ምርመራዎች ማድረግ ከ45 ዓመት በላይ የሆኑ እናቶች ደግሞ ወደ ጤና ተቋማት በአመት አንድ ጊዜ በመሄድ ፓፕስሚር በማሰራት ይህንን በሽታ አስቀድሞ በመለየት መከላከል እንችላለን ማለት ነው። ትሪትመንቱን ስንመለከት ካንሰሩ በተገኘበት ደረጃ ተመስርቶ ሕክምና የሚደረግ ይሆናል። ምናልባትም ይህንን ፕሮግራም የምታደምጡ አሁን ያልኳችሁ ምልክቶች የሚታዩባችሁ ሰዎች ካላችሁ ወደ ጤና ተቋማት በመሄድ ሕክምና ማግኘት ይኖርባችኋል ማለት ነው። እንግዲህ ትልቁ ቁም ነገር ወደ ካንሰርነት ለመቀየር ከ10 እስከ 20 ዓመት ድረስ ሊቆይ ይችላል። ይህ ማለት እንግዲህ ምልክት ሳያሳይ ለረዥም ዓመት በውስጣችን ሊኖር ይችላል ማለት ነው። በዚህ አጋጣሚ እኛ በየ3 ዓመቱ ምርመራ የምናደርግ ከሆነ በየዓመቱ የፓፕስሚር ምርመራ የምናደርግ ከሆነ በሽታው ገና ሲከሰት ማግኘት ስለሚቻል ቶሎ ወደ ሕክምና ተቋም ሄዶ ሕክምናውን ማግኘት የሚቻልበት ሁኔታ ስለሚኖር ትኩረት ልንሰጠው ይገባል ማለት ነው። እንግዲህ ሊታዩ የሚገባቸው ወይንም ደግሞ ቀይ መብራቶች ያልኳቸው ወይም ደግሞ ማስጠንቀቂያ የማንቂያ ደውሎች ያልኳቸው አሉ። የመጀመሪያው የማይጠፋ ጠንካራ እብጠት ጡት ላይ ሲኖሩ ወዲያ ወደ ጤና ተቋም መሄድ ያስፈልጋል። ያልተለመደ ደም መፍሰስ፣ ከግንኙነት በኋላ የሚኖር ደም መፍሰስ ካለ እነዚህንም ስታዩ ወዲያ ወደ ጤና ተቋም በመሄድ ሕክምና ወይም ምርመራ ማድረግ ይኖርባቸዋል። ያለ ምክንያት ደግሞ የሚቀንስ የሰውነት ክብደትም ካለ ይህም ደግሞ አንዱ የካንሰር ምልክት ሊሆን ስለሚችል ወደ ጤና ተቋም ሄዶ ምርመራ ማድረግ ያስፈልጋል። ሌላው የማይለቅ የሆድ መነፋት ወይንም ደግሞ የምግብ ፍላጎት ማነስም ካለ እነዚህ ምልክቶች ስታዩ ምናልባት የካንሰር ምልክት ሊሆን ስለሚችል ወደ ጤና ተቋም ሄዶ ምርመራ ማድረግ ያስፈልጋል። እንግዲህ የማጠቃለያ መልእክቴ ጋር ስመጣ ዛሬውኑ ራስዎን ይመርምሩ ወይንም ደግሞ ብረስት ሰልፍ ኤግዛሚኔሽን ይስሩ ለራሱ። ሌላው ደግሞ ልጆችን ያስከትቡ። ከ9 እስከ 14 ዓመት የሆናቸው ልጆች ካሉ
እነዚህን ልጆች ያስከትሉ። ፕሮግራማችንን ከወደዳችሁት ላይክ፣ ለሌሎች ለማድረስ ከፈለጋችሁ ሼር፣ አዳዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ከጎናችን እንድትሆኑ በአክብሮት እንጠይቃለን። ጠቃሚ የሆኑ መረጃዎችን ከዚህ ጋር ተያይዞ ለሌሎች ማስተማር የምትፈልጉት ነገር ካለ የገጠማችሁን ገጠመኝ እንዲሁ ኮመንት ላይ እንድታሰፍሩልን እንጠይቃለን። ጤናው ትልቁ ሀብት ነው። አዲስ ቀን፣ አዲስ ጤና፣ አዲስ መንፈስ ይሁንልን።